ሰላም አድማጮቻችን እንደምን አመሻችሁ የቢቢሲ አማርኛ የራዲዮ ዝግጅታችን ተጀመረ ስርጭታችንን በአጭር ሞገድ በሳተላይት እንዲሁም በፌስቡክ መከታተል ትችላላችሁ የባልደራስ ፓርቲ አመራሮች በምርጫ እንዲሳተፉ ፍርድ ቤት መወሰኑ ሌሎች ጥያቄዎችን ያስነሳ ይሆን በእስር ቤት ያሉትን መመዝገብ ይቻላል እንደውም ሊመዘግብ እንደሆነ ሲታወቅ ምናልባት እነሱም እንደ ሁሉም ፓርቲ እኩል መታየት አለብን እኛም ከሌ ይመዝገብልን ብሎ መጠየቅ ሊያመጡ ይችላሉ በዛሬው የጠቅላይ ሚኒስትር ጽህፈት ቤት መግለጫ ምን ጉዳዮች ተነሱ ከንጹሃን ዜጎች ግድያ ጋር በተገናኘ 28 የመከላከያ አባላት ላይ ክስ መመስረቱን እንዲሁም ደግሞ ከጾታዊ ጥቃት ጋር በተገናኘም 25 አባላት ላይ ክስ መመስረቱን የተናገሩት እነዚህና ሌሎችንም ይዘናል ዘሩባቤል ሰዲቅ አብራችሁ አመሻለሁ መልካም ቆይታ የጠቅላይ ሚኒስትር ጽህፈት ቤትና ጠቅላይ አቃቤ ህግ ዛሬ ከሰዓት በተለያዩ ጉዳዮች ዙሪያ ለውጭ ሀገር ጋዜጠኞች መግለጫ ሰጥተው ነበር በመግለጫውም በተለይ በትግራይ ክልል ስላለው ሁኔታና የኤርትራ ወታደሮችን በተመለከተ ማብራሪያ ሰጥተዋል መግለጫውን ከተከታተለው ባልደረባዬ ሀብታሙ ጥበቡ ጋር አጭር ቆይታ አድርጌ ነበር የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ቢለኔ ስዩም እንዳሉት ከመጀመሪያ ጀምሮ በሶስት ዙሮች ማለትም በመጀመሪያው ዙር ለ4.5 ሚሊዮን ሰዎች በሁለተኛና በሶስተኛ ዙር ደግሞ ለ4.3 ሚሊዮን ሰዎች ሰብአዊ ድጋፍ እየተደረገ እንደሆነ ይሁን እንጂ የዓለም አቀፉ ማህበረሰብ እነዚህን ጉዳዮች እንዲሁም ደግሞ የኢትዮጵያ መንግስት በክልሉ ሰላምን ለማስፈን የሚያደርገውን ጥረት በደንብ ያለመገንዘብ ሁኔታዎች እንዳሉ ነው የተናገሩት በተለይ ዘሩባቤል ከዚህ ጋር በተገናኘ ከዚህ በፊት በብዙ ዓለም አቀፍ ተቋማትም ጭምር የኢትዮጵያ መንግስት አካባቢውን ወይንም ደግሞ ክልሉን ለሰብአዊ እርዳታ ክፍት አላደረገም የሚሉ ቅሬታዎች እንዲሁም ጥያቄዎች ሲነሱ መቆየቱ ይነገራል እርሳቸውም በዚህ ጉዳይ ላይ መልስ ሰጥተዋል እሳቸው እንዳሉት የህግ ማስከበር ዘመቻው በአሁኑ ሰዓት በክልሉ ውስጥ በሚገኙ በሁለት አካባቢዎች ብቻ የተወሰነና በዛ በሁለት አካባቢዎች እየተካሄደ እንዳለ ሌላው አካባቢ ሰላምና እንዲሁ ለሰብአዊ ተራድኦ ክፍት የሆነ መሆኑን የተናገሩት የኢትዮጵያ መከላከያ ወታደሮችና እንዲሁም የኤርትራ ወታደሮችም ጭምር የተለያዩ የሰብአዊ መብት ጥሰቶችን እየፈጸሙ እንደሆነ እንዲሁም የጾታዊ ጥቃትም እንደፈጸሙ በርካታ ክሶች ቀርበዋል ከዚህ ጋር በተገናኘስ ያሉት ነገር አለ እዚህ ጉዳይ ላይ የተናገሩት ጠቅላይ አቃቤ ህጉ ዶክተር ጌዲዮን ጢሞቴዎስ ናቸው እርሳቸውም በመከላከያ ፍትህ ስርዓት እንዲሁም ደግሞ በትግራይ ክልል ፖሊስና አቃቤ ህግ በፌደራል ፖሊስ በተባበሩት መንግስታት ድርጅት ከፍተኛ ሰብአዊ መብቶች ኮሚሽን እና እንዲሁም ደግሞ በኢትዮጵያ ሰብአዊ መብት ኮሚሽን የተለያዩ ምርመራዎች እየተደረጉ እንደሆነ ነው የተናገሩት በተለይ ከማይካድራ ግድያ ጋር በተያያዘ እንዲሁም ደግሞ በተለያዩ አካባቢዎች በንጹሃን ዜጎች ላይ በተፈጸሙ ጥቃቶችና ግድያዎች ላይ ምርመራ እየተደረገ እንደሆነ ነው የተናገሩት በዚህ በተለይም ከማይካድራ ጋር በተገናኘ ለህግ የቀረቡ ተጠርጣሪዎች እንዳሉ የተወሰኑት ደግሞ ወደ ሱዳን የሸሹም እንዳሉ ነው የተናገሩት ዘሩባቤል አንተም እንደምታስታውሰው እንግዲህ በተደጋጋሚ ሲነገር የነበረው የኤርትራ ወታደሮች እንዲሁም ደግሞ የኢትዮጵያ መከላከያ ሰራዊት አባላትና የአማራ ሚሊሻዎች በተለይ ከንጹሃን ዜጎች ግድያ ጋር እንዲሁም ደግሞ ከጾታዊ ጥቃት ጋር በተገናኘ በተለያዩ ጊዜያቶች ቅሬታዎች ሲነሱባቸው ነበር በዚህ ጉዳይም በተለይ ከንጹሃን ዜጎች ግድያ ጋር በተገናኘ 28 የመከላከያ አባላት ላይ ክስ መመስረቱን እንዲሁም ደግሞ በተለይ ከጾታዊ ጥቃት ጋር በተገናኘም 25 አባላት ላይ ክስ መመስረቱን የተናገሩት እንዲሁም በሌሎች እየተደረጉ ያሉ ምርመራዎች እንዳሉና እነሱ በተጠናቀቁበት ሰዓትም ለህዝብ እንደሚያሳውቁ ጠቅላይ አቃቤ ህጉ ዶክተር ጌዲዮን ጢሞቴዎስ ተናግሯል ከዚሁ ጋር በተያያዘ የኤርትራ ወታደሮች ከትግራይ ክልል ለቀው እንደሚወጡ ተገልጾ ነበር በዚህ ላይ ምን ተባለ ከኤርትራ ወታደሮች ከኢትዮጵያ መውጣት ጋር በተገናኘ ትልቅ ጉዳይ ወይንም ደግሞ ከተለያዩ ሀገራት ጥሪ ሲቀርብ መቆየቱን የሚታወስ ነው በዚህ ጉዳይ ላይም የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ቢለኔ ስዩም ሐሳባቸውን ሰጥተዋል እርሳቸውም የኤርትራ ወታደሮች ኢትዮጵያ ለቀው እንዲወጡ በሚመለከተው አካል ጥያቄ መቅረቡንና እንደ መከላከያ ሚኒስቴር ዘገባ ወይንም ደግሞ ከዛ እንዳገኙት መረጃ መሰረት የኤርትራ ወታደሮች ከኢትዮጵያ ለቀው መውጣት መጀመራቸውንና ይህ ሂደትም ስምምነት ባደረጉት አካላት መሰረት በተደረገው ስምምነት መሰረት የሚሄድ መሆኑን ተናግረዋል
የኢትዮጵያ ብሔራዊ ምርጫ ቦርድ በእስር ላይ የሚገኙት የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮችን በምርጫ ላይ እንዲሳተፉ ሊመዘግብ መሆኑን ፓርቲው ገለጸ። በምርጫው በእጩነት እንዲቀርቡ የተወሰነላቸው የተባሉት ግለሰቦች ክስ ተመስርቶባቸው 1 ዓመት ለሚሆን ጊዜ በእስር ላይ የሚገኙት የባልደራስ አመራሮች አቶ እስክንድር ነጋ፣ አቶ ስንታየው ቸኮል፣ አስር ስዩምና አስካለ ደምሌ ናቸው። በዚህ መሰረት ዛሬ በጠቅላይ ፍርድ ቤት በነበረው ችሎት ላይ የተገኙት የብሔራዊ ምርጫ ቦርድ ዋና ሰብሳቢ ብርቱካን ሚደቅሳ ችሎቱ በእስር ላይ ያሉ የፓርቲው አመራሮች በእጩነት እንዲመዘገቡ የሰጠውን ውሳኔ በመፈጸም ላይ እንደሆኑ መግለጻቸው ተነግሯል። ሃይማኖት አሸናፊ የዚህ የፍርድ ቤት ውሳኔ ተፈጻሚነት አንደምታው ምንድነው? ውሳኔውስ አዲስ የህግ ጥያቄን ያስከትል ይሆን ስትል ዶክተር አደም ካሴን ጠይቃቸዋለች። አሁን አዲስ የህግ ጥያቄ ሊሆን የሚችለው ለመመረጥ የተመዘገበን ሰው ነፃ የሆነን ሰው ማሰር እንደማይቻል አንዳንድ ቅድመ ሁኔታዎች ሳይሟሉ ማለት ነው ያን ያለው ነገር ግን አሁን ግን ሰዎች እስር ቤት እንደመሆናቸው ያ ህግ ለነሱም የሚሰራ ነው አይሰራም የሚለው ሌላ የህግ ጥያቄ ሊያመጣ ይችላል። በስር ላይ ያሉትንም ያጠቃልላሉ እነሱ መፈታት አለባቸው የሚልም እንድምታ ይኖረዋል ወይ የሚል አዲስ ክርክር የሚያስነሳ ይሆናል። ስለዚህ በጣም ግልጽ ለማድረግ ከዚህ በኋላ አሁን በስራ ላይ ባሉ ህጎች መሰረት እጩዎች በእስር ላይ እንዳይቆዩ የሚደነግጋሉ። ስለዚህ ከእስር ውጪ ሆነን ምርጫውን እንወዳደር የሚል ጥያቄ ሊያስነሳ ይችላል ማለት ነው። አዎ ያስነሳ ይችላል። ምክንያቱም ቅድም እንዳልኩ እንግዲህ ያለው ህግ ምንድነው የሚለው አንድ ሰው ለምርጫ ተወዳዳሪነት ከተመዘገበ በኋላ መታሰር የለበትም የሚላል ከአንዳንድ ቅድመ ሁኔታዎች ውጪ። እነዚህ ሰዎች ግን አሁን እንግዲህ ያለበት ሁኔታ እስር ቤት ነው ያሉት። ከተመዘገቡ ከዚህ በኋላ አሁን ጥያቄው የሚሆነው ያ ህግ በእስር ቤት ያለ ሰውም ለመፍታት ይጠቅማሉ ወይ ቢያንስ ከሚፈረድባቸው ድረስ ማለት ነው። ፍርዱን አሁን ከውጭ ሆነው የመከላከል አቅም ይሰጣቸዋል ወይ የሚለውን አዲስ የህግ ጥያቄ የሚያነሳ ምናልባትም ባልደራስ እየተዘጋጀበት ያለ ሐሳብ ሊሆን ይችላል። እንግዲህ ከዚህ ቀደም ሲነሱ የነበሩ እርሶም ከኛ ጋር በነበረው ቆይታ ያነሷቸው የዚህ ውሳኔ ሰፊ የሆኑ ውጤቶች አሉ የሰበር ውሳኔ እንደ ህግ ስለሚተገበር አሁን ደግሞ ምርጫ ቦርድ ይህንን ውሳኔ በመፈጸሙ ያ ሰፊው አንድምታ ላይ የሚኖረው ተጨማሪ ጉልበት ይኖር ይሆን? እንግዲህ ዋናው አሁን ይሄ ነገር በተለይ ኦሮሚያ ውስጥ ያሉ ፓርቲዎች ምርጫውን አንሳተፍም ማለታቸው ይታወቃል። እንግዲህ አንሳተፍም ያሉት አንዱ ምክንያት ተወዳዳሪዎቻችን እስር ቤት ናቸው በሚል ነው። ግን ሰፋ ያለ ብዙ ምክንያት ነው ያላቸው። አሁን ግን እንግዲህ ይሄኛው በእስር ቤት ያሉትን መመዝገብ ይቻላል እንደውም ሊመዘግብ እንደሆነ ሲታወቅ ምናልባት እነሱም እንደ ሁሉም ፓርቲ እኩል መታየት አለብን እኛም ከሌ ይመዝገብልን ብሎ መጠየቅ ሊያመጡ ይችላሉ። ጥያቄ እንግዲህ ይሳካላቸዋል የሚለው ሌላ ውጥንቅጥ ውስጥ ስለሚያስገባ ምክንያቱም አሁን ባልደራስ ያደረገው ለእነዚህ ሰዎች እንዲመዘገቡ የጠየቀው የመመዝገቢያ ሰዓት ክፍት በሆነበት ሰዓት የኦነግና የኦፌኮ ግን በዛ ጊዜ ጠቅላላ ያለ ጥያቄ ተወካዮቻችን ብዙዎቹ ታስረዋል ከሚል ሐሳብም አንዳንድ ከመሞከር ይልቅ ሁሉም ነው የጠየቁት። ሁሉ ሰው ለማስመዝገብ ጥረት ማድረግ ጊዜ ይፈጃል ብዙ ነገር ይፈጃልና እንደ አንድ መጀመሪያ ህጉ ይፈቅድልናል ወይ ወደዛ ከመግባታችን ህጉ ይፈቅድልናል ወይ የሚለው ሲጠይቁ አይፈቅድላችሁም ተብለዋል። እና እንግዲህ ሁላችንም እንደምናውቀው ይሄን ምርጫውን የማይሳተፉት በብዙ ምክንያቶች ቢሆንም ይሄም ግን አሁን ከህግ ውጪ በመከልከላችን ነው የሚል ሐሳብ ሊያስነሳ ይችላል። ያም ባለፈው እንዳልኩት ምርጫው ከተካሄደ በኋላም ይሄ ነገር ህገወጥ ነው እኛን በህገወጥ መንገድ የከለከለን ስለሆነ እንዳንሳተፍ ህገወጥ ነው የሚል ሊያነሳ ይችላል። መጨረሻ ጥያቄ ይህ ውሳኔ በአጠቃላይ ለህግ ተርጓሚው የተለያዩ ጥያቄዎች ይነሱበታል። የህግ ተርጓሚው ራሱን ችሏል ቆመም ገለልተኛ አይደለም ወይም የሙያ የፕሮፌሽናሊዝምም ችግር በጣም ብዙ ይነሳል በተለይ ወደ ታችኛው መዋቅርና እንዲሁም ከፖለቲካ ጫናዎች ጋር በተያያዘና ይህ ውሳኔ እንዲሁም የዚህ ውሳኔ መፈጸም አዲሱ ነገር እሱ ስለሆነ ምን አይነት መልእክት ያስተላልፋል? ምን አይነት እንድምታ ይኖራል በህግ ተርጓሚ ወይም በፍርድ ቤቶች ዘንድ? በተለይ ይሄ ውሳኔ ከላይኛው የመጣ እንደመሆኑ ወደ ታች ላሉ ፍርድ ቤቶችም እምነት የሚሰጥ የሚያጠናክር ነው። ለፍርድ ቤቶችም አጠቃላይ የህዝቡ በፍርድ ቤቶች ላይ ያለውን እምነትም ሊያጠናክር የሚችል ነው። ነገር ግን ይሄ ጥያቄ ደግሞ መልስ የተሰጠው ዘግይቶ እንደመሆኑ በተለይ ደግሞ የምርጫን ጉዳይ በሚመለከት ሊያዩ የሚችሉ ልዩ ፍርድ ቤት መደቦች ተቋቁመው እያዩት እንደመሆኑ መዘግየቱ ትንሽ ጥያቄ ሊያስነሳ ይችላል። ግን በአጠቃላይ ፍርድ ቤቶች ጥረት እያደረጉ እንደሆነ በተቻላቸው መጠን ህጉን እየተከተሉ ውሳኔ የሚያስተላልፉ እንደሆነ እንደሚጥሩ የሚያሳይ ነገር ነው። ነገር ግን አንድ ጊዜ ተበላሽን ስም መመለስ በጣም ጊዜ ይወስዳል፣ በጣም ስራ ይፈልጋል። የአንድ ፍርድ ቤት እምነት የሚያመጣው ትክክለኛ ውሳኔ በመወሰን ብቻ ሳይሆን በጊዜው በመወሰን እና በሌሎችም እንደመሆኑ እንግዲህ
ከውጥንቅጥ ውስጥ አልወጣንም። ነገር ግን ጥሩ ምሳሌ የሚያቀርብ ነው ብዬ አስባለሁ። በቢቢሲ አማርኛ ጋር ናቸው። አሁን ደግሞ አጠራጠር ያሉ ዜናዎችን ላሰማችሁ። 19739 ተተኳሽ ጥይቶችን በባለ 3 እግር ባጃጅ ተሽከርካሪ ጭነው ወደ ባህር ዳር ሊያስገቡ የሞከሩ 2 ግለሰቦች በቁጥጥር ስር መዋላቸውን በጉምሩክ ኮሚሽን የባህር ዳር ቅርንጫፍ ጽሕፈት ቤት አስታውቋል። የቅርንጫፍ ጽሕፈት ቤቱ ስራ አስኪያጁን ጠቅሶ ኢዜአ እንደዘገበው ግለሰቦቹ የቱርክ ሰራሽ ሽጉጥ ጥይቶቹን ከምዕራብ ጎንደር ዞን ቋራ ወረዳ ወደ ባህር ዳር ለማስገባት ሲሞክሩ ትናንት ከቀኑ 9 ሰዓት በቁጥጥር ስር ውለዋል። በናይጄሪያ ሌጎስ ዩኒቨርሲቲ የሚያስተምሩና አንሶላ ለሚጋፈፏቸው ሴቶች የተሻለ ውጤት እንደሚሰጡ የተጋለጡ 2 ዶክተር መምህራን ከስራ ተባረዋል። ሌክቸሮቹ ከስራ የተባረሩት ቢቢሲ በአፍሪካ አይ የምርመራ ዘገባው እነዚህ የዩኒቨርሲቲ መምህራን የሴት ተማሪዎችን ገላ በትምህርት ቤት ውጤት ለማባበል የሚያደርጉትን ጥረት ካጋለጠ በኋላ ነው። በታንዛኒያ የህዝብ ተወካዮች ምክር ቤት አባል የሆኑት ሴት ፖለቲከኛ በሱሪያቸው ጠበቅ ማለት ምክንያት ከፓርላማ መባረራቸው ቁጣን ቀስቅሷል። አንድ የፓርላማው አባል በያዝነው ሳምንት ማክሰኞ ሴቶች በአለባበሳቸው ምክንያት ፓርላማውን እየዘለፉ ነው ሲሉ ወቅሰው ነበር። የታንዛኒያ የሴት ምክር ቤት አባላትም ይፋዊ የሆነ ይቅርታ ያስፈልገናል ብለዋል። ናሳ የስነ ምድርና የከባቢ አየር ምርምር ለማድረግ 2 ልዑኮችን ቬኑስ ወደ ተባለችው ፕላኔት እንደሚልክ አስታውቋል። እንደ አውሮፓውያኑ የዘመን ቀመር በ2028 እና 2030 ወደ ቬኑስ ለሚደረጉ ተልእኮች እያንዳንዳቸው $500 ሚሊዮን እንደሚወጣባቸውም ተገልጿል። የናሳ አስተዳዳሪው ቢል ኔልሰን ተልእኮቹ ከ30 ዓመታት በላይ ያልደረስንበትን ፕላኔት ለመመርመር እድል ይሰጡናል ብለዋል። ለባህርና ለጠፈር ምርምር የሚያገለግል በዓለም በጥልቀቱ ቀዳሚ የሆነ የውሃ ገንዳ በእንግሊዝ ውስጥ ሊገነባ መሆኑ ተገልጿል። በ150 ሚሊዮን ዶላር የሚገነባው የውሃ መዋኛ 50 ሜትር ጥልቀት ይኖረዋልም ተብሏል። ዜናዎቹ ናቸው። በሳይንሳዊ ስሙ ፕሮሲፖስ ጁሊፎራ በተለምዶ ደግሞ ወያኔ ተብሎ የሚጠራው ወራሪ መጤ ተክል 1.4 ሚሊዮን ሄክታር መሬት እንደሸፈነ የኢትዮጵያ የአካባቢ ደንና አየር ንብረት ለውጥ ኮሚሽን አስታውቋል። ይህ በርካታ ቅርንጫፎችና ሾክ ያለው የውሃ ጸር የሆነው አረም በአፋርና ድሬዳዋ አካባቢ በይበልጥ ተስፋፍቶ እንደሚገኝ ደግሞ በኮሚሽኑ የደህንነት ሕይወትና ወራሪ መጤ ዝርያዎች ክትትልና ቁጥጥር ዳይሬክተር የሆኑት አቶ አሰፋ ጉዲና ለፍሬ ህይወት ካሳ ነግረዋታል። የዛፍ ዝርያ ነው። አሁን በብዛት ያለው ወደ አፋር አካባቢ ነው። ድሬዳዋም ደቡብም የተወሰነ ከ1.4 ሚሊዮን ሄክታር የሸፈነ አካባቢ ያለውን 8 ሜትር ድረስ የሚሸፍን ውሃንና እዛ አካባቢ ያለውን ኒውትሪየንት በጣም የመውሰድ ፕላስ ደግሞ ፍየል የመሳሰሉት ሲበሉት ጥርስ እስከ ማበስበስና ሾክ አይነት ያለው ዝርያ ነው ማለት ነው። አቶ አሰፋ እንደሚሉት ፕሮሶፒስ ጁሊፎራ ለከብት መኖነትና ለአካባቢው ውበት ተፈልጎ ወደ ኢትዮጵያ የገባው እንደ አውሮፓውያኑ አቆጣጠር በ1970 ነበር። ይሁን እንጂ በስፋት አካባቢን በመውረር ከቁጥጥር ውጭ ሆኖ በአካባቢና በእንስሳት ላይ ተጽዕኖ እያደረሰ ይገኛል። ባለበት አካባቢ ያለውን ውሃ በከፍተኛ ሁኔታ በመምጠጥም ሌሎች ተክሎች እንዳይበቅሉ አደጋ ሆኗል። ለመሆኑ ይህንን ተክል ቀድሞ ለተፈለገበት ዓላማ ለምን መዋል አልተቻለም? ድሬዳዋ ጎሮ ነርሰሪ ሳይት ነው የገባው። ኢንቴንሽናሊ ሲገባ ለጥቅም ይውላል ተብሎ ነው የሚገባው። ከዛ በኋላ ነው ወራሪ የሚሆነውና አካባቢውን የሚወረው ማለት ነው። አውት ኮምፒት ያደረጉና ከሰው ቁጥጥር ውጭ ይሆናሉ። በሁለተኛ ደረጃ መሬት ውስጥ ረጅም ጊዜ የመቆየትና የመብቀል በየጊዜው ማለት ነው። አንድ ቦታ ይወራል፣ ማስወገድ ይከብዳል ማለት ነው። ይህንን አረም ለማጥፋት የተለያዩ ስራዎች ቢሰሩም በቂ ውጤት ሳያስገኝ ቆይቷል። አሁን ላይ አረሙን በዘላቂነት ለማጥፋት አዲስ ስትራቴጂ እየነደፉ እንደሆነም አቶ አሰፋ ተናግረዋል። የተበታተነ አፕሮች ስላለ እነዚህን ስትራቴጂ እናዘጋጅና ማን ምን ይስራ፣ ስራውን ደግሞ በምን መልኩ ኮኦርዲኔት እናድርግ የሚለው ነገር የመጣው። በኢትዮጵያ 35 አይነት ወራሪ መጤ ዝርያዎች መኖራቸውን የሚናገሩት ዳይሬክተሩ በዋናነት ተስፋፍተው የሚገኙት ግን 5 ናቸው ብለዋል። ላንታና ካማራ ወይ ደግሞ የወፍ ቆሎ ይባላል። ስትራይጋ ይሄ አቀንጭራ ነው የሚሉት የዚህ ማሽላን እንትን የሚያደርግ ነው የሚያጠቃ በጣም ጥገኛ አረም ነው። ሌላው የወተራይትን እንደጨን የሚባለው ነው። ኩቺኔል የሚባል ደግሞ አንድ ትግራይ አካባቢ የኢንሴክት ታይፕ ነው። ከ2004 ጀምሮ ወደ ኖርዝ ኢትዮጵያ ለምርምር ገብቶ እንግዲህ አሁን እሱን ተስፋፍቷል ማለት ነው። አድማጮቻችን፣ የዛሬው የቢቢሲ አማርኛ ስርጭት ተጠናቋል። ዘሩባቤል ሰዲቃ አብሬያችሁ ቆየው። ስላዳመጣችሁን እናመሰግናለን። ለሁላችሁ መልካም ምሽት።